ውድ ተከታታዮቻችን ዛሬ የማሳያችሁ ያለምንም ስልክ ቁጥር ብዙ የጂሜል አካውንት እንዴት መክፈት እንደምንችል ነው። እንደምታውቁት ጂሜል አካውንት ለመክፈት ስትፈልጉ የሆነ ስቴፕ ላይ ስልክ ቁጥር ይጠይቃል እና ስልካችሁን ስታስገቡ ግን ስልኩን አይቀበልም ወይም ኤረር ይላል። እናም ይሄን ስቴፕ ማለፍ አትችሉ። አሁን በማሳያችሁ ዘዴ የምትከፍቱት ኢሜል ልክ እንደማንኛውም ኢሜል ለተለያዩ ነገሮች መጠቀም ትችላላችሁ። ለዩቲዩብ መክፈትና የተለያዩ ቱሎችን አክሰስ ማድረግም ትችላላችሁ። እናም በሚቀጥለው ቪዲዮ ደግሞ የተከፈተውን ኢሜል እንዴት ቱ ስቴፕ ቬሪፋይ ማድረግ እንደምንችል አሳያችኋለሁ። አሁን ቀጥታ እንዴት እንደምትከፍቱ ስቴፕ ባይ ስቴፕ እንይ። ስቴፕ 1 ስልካችሁ ላይ ያለውን ሴቲንግ መክፈት። ሴቲንጉን ከከፈታችሁ በኋላ ወደ ታች ስክሮል ስታደርጉ ዩዘር ኤንድ አካውንት የሚል አለ፣ እሱን ትጫናላችሁ። ዩዘር ኤንድ አካውንት ከተጫናችሁ በኋላ ወደ ታች ዝቅ ስትሉ ታች ላይ የፕላስ ምልክት ያላት አድ አካውንት የሚል አለ፣ እሱን ትጫናላችሁ። እሱን ከተጫናችሁ በኋላ ከሚመጡት አማራጮች ውስጥ ጉግል የሚል አለ፣ ጉግል የሚለውን ትመርጣላችሁ። ይሄን ጉግል ከከፈታችሁ በኋላ ሳይን ኢን የሚል ፔጅ ይመጣል። ስለዚህ ከዛ ውስጥ ክሬኤት አካውንት የሚለውን አማራጭ ትመርጣላችሁ። ክሬኤት አካውንት የሚለውን ስትመርጡ ሶስት አማራጮች እዚህ ጋር ይመጣሉ። ፎር ማይ ፐርሰናል ዩዝ፣ ፎር ማይ ቻይልድ፣ ፎር ወርክ ኦር ማይ ቢዝነስ የሚል አለ። ከሶስት እናንተ የሚፈልጉት ትመርጣላችሁ። ግን እኛ አሁን ፎር ማይ ፐርሰናል ዩዝ የሚለውን እንመርጣለን። ይሄንን ከመረጣችሁ በኋላ ክሬኤት ጉግል አካውንት የሚለው ፔጅ ላይ ስማችሁን ታስገባላችሁ። ለምሳሌ እኔ METD FC ብያስገባሁኝ። ኔክስት ትላላችሁ። ኔክስት ካላችሁ በኋላ ደግሞ የለት ቀን ታስገባላችሁ። ኦክቶበር 10 1989 ጀንደር ሜል and then next ትላላችሁ። ኔክስት ካላችሁ በኋላ choose your gmail address የሚል አለ። ስለዚህ እሱ በእናንተ በሰጣችሁት ስም መሰረት ሁለት አማራጮችን ሰጣችኋል። ወይም ደግሞ ራሳችሁ እንደ አዲስ መፍጠር ከፈለጋችሁ የመጨረሻውን create your own gmail address የሚል አለ። እሱን አማራጭ ትከፍታላችሁ። እሱን ትከፍቱ የጂሜላችሁን ዩዘር ኔም አስገቡ ይላችኋል። ስለዚህ እዚህ ስቴፕ ላይ ስትደርሱ የእናንተን ጂሜል አካውንት ስታስገቡ ከዚህ በፊት ያልተጠቀማችሁት ዩዘር ኔም መሆን አለበት እዚህ ጋር የምታስገቡት። ያ አስገባልኝ ሲል እዚህ ጋር ስታስገቡ የምትጠቀሙበት ፓስወርድ ስትሮንግ ፓስወርድ መሆን አለበት የሚለውን አስገባውለት። አድ ፎን ነምበር ቱ አካውንት የሚል መጣልኝ። ለአንዳንዶች ይህን ስቴፕ ላይ ጠይቅ ይችላል፣ ለአንዳንዶችም ሊጠይቅ ይችላል። ስለዚህ እዚህ ስቴጅ ላይ ከጠየቃችሁ ምን የሚል ታች ዝቅ ስትሉ ስኪፕ የሚል አለ፣ ኔክስት የሚል አለ። ስለዚህ እኔ ይሄን ስቴጅ ምን አደርገዋለሁ? ስኪፕ ብለዋለሁ። ስኪፕ የሚለውን ተጫንኩ። ስለዚህ የተጠቀምኩበትን ኢሜል ዩዘር ኔም አመጣልኝ። ይሄው ይሄን ኢሜል አሳይ። ኔክስት የሚል እንጫናለሁ። ከዛ ፕራይቬሲ ኤንድ ተርምስ የሚል አለ ኤንድ አግሪ ይላል። አግሪ ይለዋለሁ። ዴን ጉግል ሰርቪስ የሚል አለ አክሰፕት ይለዋለሁ። ዴን this google account is created for me። ስለዚህ ለእናንተ ይሰራል። ለእናንተ ከሰራላችሁ ላይክ፣ ሰብስክራይብ እና የዶሏ ምልክት በመጫን ሌሎች ተጨማሪና አጓጊ ጠቃሚ ቪዲዮዎች እንዲደርሳችሁ አድርጉ። ከናንተ የሚጠበቀው ነገር ቅንነት ብቻ ነው። አመሰግናለሁ። ቻው።